የምንወዳቸው የድሮ የፕሮቴስታንት አማኞችን ፍንትው አድርገው አይጂ ሳክስ ወዳቸው አታውቅም። የድሮቹ የሚረገጡት የሚተፋባቸው በሀገራቸው እንደ ሁለተኛ ዜጋ የሚቆጠሩት ጴንጤዎች ናቸው የሚመቹ። እቺ ሳክስ አሁን የድሮቹ እያሉ አኝታችን ይበላሉ። እንደ ጴንጤ ኢትዮጵያ ውስጥ የድሮቹ የተረገጠ ከእድር ከማህበር የተገለለ በሃይማኖት ቀና ብሎ ያሬደ ጴንጤ ያለ ያ ኦኬ። እንደዛ ሲሆን በጣም ነው ደስ የሚሉት። በሀገራቸው እንደሚሰደዱት እንደ ሁለተኛ ዜጋ የሚቆጠሩት እነሱ ጴንጤዎች ይመቸዋል። ወይታምኔ ያያ ምንም ባለማወቅ በማይብነት የዓለም ዋንጫ ቢዘጋጅ በሁሉም ዘርፍ ጠቅለም በለው አንተ ነህ እየነገርኩ ነው። ይህንን ቪዲዮ የምሰራው ለያያ ዘለታ መከታዊ ተከራካሪ ለመሆን አይደለም። ስለተመላለሳችሁት መልስ አይመለከተኝም። አንተ ወንድማችን ግን ወንጌላውያን አማኞች እንደዚህ አይደለንም ብለህ ዲፋይን ያደረከው ነገር ቀን በቀን ጊዜ በጊዜ እምነትና አቋም የሆነ ዴቨሎፕ የሆነ የመጣ አስተሳሰብ ስለሆነ ያ አስተሳሰብ ደግሞ ጤነኛ ስላልሆነ እሱን አስተሳሰብ ለመሞገት ነው ይህንን ቪዲዮ የምሰራ። እዚህ ቪዲዮ ላይ ያለው ወንድማችን የትኞቹን ነው የምትወዳቸው አልክ? ያያዘ ልደታ የትኞቹን ጴንጤዎች ነው የምትወዳቸው? እነዛ የምትተፋባቸው የምትንቃቸው፣ እነዛ በሀገራቸው እንደ ሁለተኛ ዜጋ የምትቆጥራቸው፣ እነዛ እንደፈለክ የምትጫወትባቸው ብለህ ተናገርክ። ምኑ ተለውጦ ነው እነዛን አማኞች የማንሆነው? እንደ ሁለተኛ ዜጋ የማንቆጠረው ምን አዲስ ነገር መጥቶ ነው? እዚህ ዘመን ያለችው የወንጌላውያን አብያተ ክርስቲያናት የማይሆን ያላቻ ጋብቻ ከፖለቲካ ጋር ስለተጋባች ነው ወይስ የኛን አይነት ተመሳሳይ እምነት ያላቸው ሰዎች በስልጣን ወንበር ላይ ስለተቀመጡ ነው ያ ጥንት የሚገፋ የነበረው ፕሮቴስታንት አሁን የማይገፋ የሚሆነው? እሱን እንድትነግረኝ ይህንን ጥያቄ አስቀምጥልሃለሁ። ነገር ግን መጽሐፍ ቅዱስ የሚለውን አንድ ሐሳብ ነግሬክ ይህንን ሐሳብ ልደምድም። ሐዋርያቱ ወይም የኢየሱስ ክርስቶስ ደቀ መዛሙርት የነበሩት እነ እስጢፋኖስ ባደጉበት በኖሩበት ምድር ላይ ስለ ክርስቶስ ኢየሱስ ወንጌል በድንጋይ ተወግረው በዛው በምድራቸው ላይ ሞተዋል። የዛን ዘመን ነፃነት ስለነበር ስላልነበረ ብለህ የምትሞግትበት ምንም አይነት እውነት የለም። ምክንያቱም የሃይማኖቱ ጀማሪና መስራች የሆነው ኢየሱስ ክርስቶስ ራሱ ቃል ከማርያም ስጋን በተካፈለበት ሰው ሆኖ በተወለደበት ባደገበት በዛ ምድር በሐሰት ተከሷል፣ በሸንጎ ፊት ተዋርዷል፣ በጅራፍ ተገርፏል፣ መስቀል ተሸክሞ ተንከራቷል፣ ልብሱን አውልቀው ዕጣ ተጣጥለውበታል፣ በችንካር መስቀል ላይ ሰቅለውታል፣ ያለ አግባብ የግፍ ሞትን በመስቀል ላይ ገለውታል። እሱ ግን የነገስታት ንጉስ የጌቶች ጌታ የኃያላን ሁሉ ኃያል ስለሆነ ሞትን ጣር ሞጊያ ወቅቶ አሸንፎ ድል ነስቶ በሶስተኛው ቀን ከሙታን መካከል ተነስቷል። ይህ የትንሣኤ ጌታ የሆነው ኢየሱስ ክርስቶስ ለሐዋርያቱና ለደቀ መዛሙርቱ ዓለም እኔን አልተቀበለችም፣ እናንተን አይቀበሏችሁም፣ ዓለም እኔን ጠልታኛለች፣ እናንተን ደግሞ ይጠሏቸዋል፣ በሸንጎ ፊት በሐሰት ይመሰክሩባቸዋል፣ ይገርፏቸዋል፣ ያሳድዷቸዋል፣ ደግሞ ይገሏቸዋል ብሎናል። ዓለም አልተለወጠም። ባህሪዋ በኢየሱስ ክርስቶስ ዘመን እንደነበረው ጨለማው ክፉ ነው፣ አመፀኛ ነው፣ ነውረኛ ነው። ቀየረው ምንም አይነት አቋም የለም እኛ ካልተቀየርን በስተቀር። በዚህ ዘመን ላይ ያለን ወንጌላውያን አማኞች ቤተክርስቲያንን ከፖለቲካ ጋር ካላጋባናት በስተቀር ዓለም አልተለወጠችም። ማንም በስልጣን ላይ ሊቀመጥ ይችላል፣ ማንም በስልጣን ላይ ላይቀመጥ ይችላል። ዓለም አልተለወጠችም። በዚህ ዓለም ያለውን ነገር ተስፋ እንድናደርግም መጽሐፍ ቅዱስ አያስተምረንም። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መጽሐፍ ምዕራፍ 3 ላይ እኛ ግን ሀገራችን በሰማይ ነው ይላል። አዎ በስጋ የተወለድንበት ምድራችን ኢትዮጵያ የኛም የሌሎቹ ምድር ናት። ልክ ነው። ነገር ግን እውነተኛ ሀገራችን ተስፋ የምናደርገው መንግስት ያለው ከሰማይ እንጂ ከምድር አይደለም። ለዚህ ነው በጸሎታችን አባታችን ሆይ ስንል መንግስትህ ትምጣ ብለን የምንጸልየው። ለምን? የእግዚአብሔር ልጅ የኢየሱስ ክርስቶስ መንግስት መጥቶ በሙላት ይህንን ምድር ሲገዛ ሙሽራው ኢየሱስ ክርስቶስ ሙሽሪትን ቤተክርስቲያንን ወደ ራሱ ሲወስዳት ነው። መከራና ከእንግልት እንዲሁም ከስደት ቤተክርስቲያን የምታርፈው ጌታዋ መድኃኒቷ ኢየሱስ ክርስቶስ ሙሽራው መጥቶ ሲወስዳት መንግስቱን ሲያጸና እንጂ አሁን ላይ ያለ የትኛውም ስርዓት ሲቀየርና ሳይቀየር አይደለም። ስለዚህ ወዳጆቼ በተለይ ወንጌላውያን አማኞች የክርስቶስ ኢየሱስ እውነተኛን ተስፋ አድርጋችሁ የምትጠብቁ ወዳጆቼ ምድርን መንግስት ተስፋ እንዳታደርጉ። ቤተክርስቲያን ንጽህነቷ ቅድስትነቷ ለጌታዋ ለመድኃኒቷ ለኢየሱስ ክርስቶስ እንጂ ለሌላው አትስጡ። ከዓለም ጋር አትምሰሉ። ከዚህ ከሚጠፋው ከንቱ ዓለም ጋር አትመሳሰሉ።
ጥንት የነበሩት አባቶቻችን መገፋታቸው ልክ ነው። ለምን? ኢየሱስ ክርስቶስ እኔን ዓለም ጠልታኛለች እናንተን ይጠሏቸዋል ስለሚል። ጥንት የነበሩት አባቶቻችን መናቃቸው ልክ ነው። ምክንያቱም የህይወት ጌታ የህይወት ራስ የሆነውን ኢየሱስ ክርስቶስን ዓለም ስላላከበረች። ክርስታት ንጉሥ ጭንቅላት ላይ የእሾህ አክሊል እንጂ በወርቅና በእንቁ የተንቆጠቆጠን አልማዝ ስላላደረገችለት። ስለዚህ ወዳጆቼ በተለይ በዚህ ዘመን ያላችሁ ወንጌላውያን አማኞች ፖለቲካንና ሃይማኖትን አታጋቡት። ቤተ ክርስቲያንን ከፖለቲካ ጋር ወስዳችሁ አትለጥፏት። መንግስት ሲመጣ ስልጣን ሲይዝ ራሱ የሆነ በጎም ደግሞም ክፉ ጎን ሊኖረው ይችላል። የትኛውም መንግስት ስለመጣ ግን ቤተ ክርስቲያን ታርፋለች የሚል ትምህርት በመጽሐፍ ቅዱስ ላይ አልተጻፈ። ሁሉ እስኪገዛለት ድረስ በአባቱ ቀኝ የተቀመጠ ሁሉን ሲያስገዛ የዛ ጊዜ ነው ቤተ ክርስቲያን የምታርፈውና ክርስቲያን እውነተኛ ከሆነች አሁን ስደቷ ይቀጥላል፣ አሁን መከሯ ይቀጥላል። በዛ ሁሉ ግን ኢየሱስን ተስፋ ታደርጋለች። ይመቻችሁ። ነቢያት ፎቢያ ወደ ጴንጤ ፎቢያ የተሸጋገረ ወንድማችን እንግዲህ ለያያ ዘለታ በመለሱ መልስ ጥያቄ ጠይቀኛል። ያያ ዘለታ ያለ ድሮ ጴንጤዎችን ወዳቸዋለሁ የአሁኖቹ ብሎ ሊያክፋፋ ሲሞክር ለሱ የሰጠ መልስ ነው። የድሮ ጴንጤዎችንም እንደማይወዳቸው የድሮ ጴንጤ ኢትዮጵያ ውስጥ እንዴት አባቶቻችን እንዴት ወንጌልን እንደሰበኩ እየተረገጡ እየተገደሉ እየተገለሉ ነው ወንጌልን የሰበኩት። ያንን ነው ግልጽ ያደረኩት። ቀድመ ስማ ደግሞ ግዴታ ጴንጤዎች መሰለል አለባቸው ብለህ ያቀረብከው ሀሳብ ትክክል አይደለም። ምክንያቱም ጴንጤዎች ኢትዮጵያ ውስጥ በመብት ኦልሬዲ በግልጽ መብት አንቀጽ 27 አንዱ የሚደነግገው ህግ ስለ ሃይማኖት ነው። የትኛውም ሃይማኖት እኩል እንደሆነና የትኛውንም ሃይማኖት ደግሞ የማስፋፋት የአብሮ የመሰብሰብ እንዲሁም ደግሞ የማካሄድ መብት አለ ሁሉም ሃይማኖቶች። ምክንያቱም እንደ አንድ ኢትዮጵያዊ ዜጋ ግዴታ ድሮ ስለተጨቆነ፣ ድሮ ስለተገለለ፣ ድሮ ስለተገረፈ አሁንም እንደዛ ይሁን ነው የምትለው ወንድማችን። ጴንጤ ምን ያደረገ ነው? ዮናስ አርገ ወስደ አስተማር ለወጥ ነው ምንድነው ብትለና ዲያቤል አቡና ልክ አይደለም። ምክንያቱም ሁልጊዜ መጨቆን ሁልጊዜ እግዚአብሔር ቀን ያመጣል ለህዝብ። እግዚአብሔር ቀን እንደሚያመጣ ደግሞ ባይብልን አንተ የምታነበው ምን እንደሆነ ባላቅም ባይብልን አንብበው። እግዚአብሔር ሁልጊዜ ወንጌልን ግዴታ ስትሰብክ መጨቆንና አላዘዘም። የሆነ ሰዓት ልትጨቆን ትችላለህ፣ የሆነ ሰዓት ደግሞ ነፃ ልትሆን ትችላለህ። እግዚአብሔር ቀን ያመጣል በሚለው ማመን አለብህ። ከዚህ መንግስት ጋር ደግሞ ግዴታ ማያያዝ የለብህም። ይሄን መንግስት ልጠራውም ትወደውም ትችላለህ። እኔ ከዚህ መንግስት ጋር ጀመር ጴንጤነትን አላያይዘው። ምክንያቱም ጴንጤነት እንደውም ኢትዮጵያ ውስጥ ከጭቆና የተላቀቀው እንደውም ምናልባት ህወሓት ከገባ ጀምሮ ነው። በዚህ በአንቀጽ 27 በፌዴራሊዝም ነው። ይሄን እያወቅ ከዚህ መንግስት ጋር አድርገህ ምናምን ልታወራ ሞክረው ነገር ልክ አይደለም። ብራዘር ተመለስ አቡናዬ።